እንኳን ወደ ቻናላችን በሰላም መጣችሁ። የጭንቅላታችሁን ጥንካሬ አስተውሎታችሁንም ለመፈተን የተመራረጡ 10 ጥያቄዎችን አዘጋጅተንላችኋል። መጀመሪያ ላይ ያሉትን ጥያቄዎች ስለመለሳችሁ ብዙም ደስ አይበላችሁ። ጠንካራዎቹ ጥያቄዎች ያሉት ወደ መጨረሻ ነው። እነሱን መመለስ ብልህ ያስብላል። ስለዚህ ብልሃታችሁ እስከ መጨረሻው ሆናችሁ ተመልከቱ። በዚህ ትምህርት ቤት ውስጥ ወላጆቻቸው አስፈርመው እንዲመጡ እነዚህ ልጆች ተነግራቸዋል። ነገር ግን ከአራቱ መሃል አንዱ ልጅ ቤተሰብ ሳያስፈርም ነው የመጣው። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ሁለትን ያለ አግኝቶታል። ምክንያቱም ወረቀቷ ላይ የቤተሰቧ ፊርማ አይታይም። እሷ ናት ማለት ነው። ሚጣ አስፈርሚ። ቀጣይ ጥያቄ። በዚህ ሆቴል ውስጥ የሚገኙ 3 እንግዶች ነበሩ። ነገር ግን ከ3ቱ እንግዶች መሃል አንዱ የተኛበትን አልጋ ክፍያ አልከፈለም። ማን ይመስላችኋል? 10 ሰከንድ አላችሁ። አስተውላችሁ ተመልከቱ። በትክክል ኤን ያለ ሃን ያለ በትክክል አግኝቶታል። ምክንያቱም እሱ ክፍሌ ድረስ ወረቀቱን ላኩልኝ እከፍላለሁ ብሎ ነበር። ለከል ግን ዘንግቶት ሳይከፍል ቀርቷል። በላሆኑ ክፈል። ቀጣይ ጥያቄ። ከነዚህ 3 ሰዎች መሃል አንደኛው ሰው ፈጽሞ አደገኛ ሰው ነው። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ሃን ያለ አግኝቶታል። ምክንያቱም ካልሲው ስር የደበቀውን ሽጉጥ በግልጽ ይታያል። አስተውሎታችሁን ከተጠቀማችሁ ትመለከቱታላችሁ። ቀጣይ ጥያቄ። እነዚህ 3 ልጆች ይህንን ፎቶ የተነሳ ነው ከሰዓት ነው ብለው 3ቱም እየተከራከሩ ነው። ነገር ግን ከ3ቱ መሃል አንዱ እየዋሸ ነው። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ሃን ያለ አግኝቶታል። ምክንያቱም ጥላውን ተመልከቱ። የተነሳበት ሰዓት ወደ አመሻሽ ሰዓት ነው። የጥላው አቅጣጫ ይህንን በግልጽ ያሳያል። ቀጣይ ጥያቄ። ምን ያህሉን መለሳችሁ? ምን ያህሉስ ከበዳችሁ? እስቲ ኮሜንት ላይ ያሳውቁን። ቀጣይ ጥያቄ። ከነዚህ 3 እንግዶች መሃል አንደኛው እንግዳ ጨለም ካለ ቦታ ነው የመጣው። ስለዚህ አይኑ የዚህን ክፍል ብርሃን ለመቋቋም እጅግ ከብዶታል። እስቲ አስተውሎታችሁን መረምር ጥያቄ ስለሆነ አስተውላችሁ መልሱ። 10 ሰከንድ አላችሁ። በትክክል አይኑን ተመልክታችሁታል። የአይኑ ብሌን እጅግ ሰፍቶ ነው የሚገኘው። ይህም የሚሆነው ከጨለማ ስፍራ ላይ ወደ ብርሃን ስትወጡ የሚያጋጥም ነገር ነው። ቀጣይ ጥያቄ። በዚህ የለቅሶ ስፍራ ላይ አንድ ሰው ፈጽሞ ሐዘን ሳይሰማው ተገኝቷል። ማን ይመስላችኋል? ውስጡ ፈጽሞ ሐዘን ሳይኖር እዚህ ለቅሶ ላይ የተገኘው ለእድር ፊርማ ሲል። 10 ሰከንድ አላችሁ። በትክክል ሃን ያለ አግኝቶታል። ምክንያቱም እያነባች በአንድ እጇ በሌላ እጇ ደግሞ ስልኳን እየጎረጎረች ቲክቶኳን እያየች ነው። እረ ሰው ፍሪ፣ እረ እግዚአብሔርን ፍሪ። ቀጣይ ጥያቄ። በዚህ ጥንታዊ ከተማ ውስጥ 3 አስጎብኝ ነን ባዮች ተገኝተዋል። ነገር ግን ከ3ቱ አስጎብኚዎች መሃል አንዱ አስጎብኚ አይደለም፣ የማስጎብኘትም ልምዶ የለውም። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ይህ ካላችሁ አግኝታችሁታል። ምክንያቱም የያዘው ወረቀት የሚያሳየው አቅጣጫ ሳይሆን የምግብ ሜኑ ነው። ይህ ሰው አስጎብኚ ሳይሆን ሼፍ ሳይሆን አይቀርም ማለት ነው። ቀጣይ ጥያቄ። እስቲ ከዚህ ፎቶ ላይ 5 ልዩነትን በ10 ሰከንድ ውስጥ ፈልጋችሁ አግኙ። በትክክል እዚህ ጋር እንዲሁም እዚህ ጋር ካላችሁ በትክክል አግኝታችሁታል። ቀጣይ ጥያቄ። ይህንን ጥንታዊ የሆነ ቅርስ አንድ ሰው ሰብሮታል። ማን የሰበረው ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ መልሱት። ሃን ያለ በትክክል አግኝቶታል። ምክንያቱም ሁለቱ የራሳቸውን ስራ እየሰሩ ነበር። ሃ ግን በስራ ፈትነት እየቧዘነ ነበር። እሱ ሊሆን ይችላል የሰበረው ማለት ነው። ቀጣይ ጥያቄ። በዚህ ሆስፒታል ውስጥ 3 እርጉዝ ነን ባዮች ተገኝተዋል። ነገር ግን ከ3ቱ መሃል አንዷ
ፈጽሞ እርጉዝ አይደለችም፣ ቦርጭ ነው። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ሃን ያለ አግኝቶታል። እሷም ቦርጯን ለማጥፋት እየተንቀሳቀሰችበት ነው። ውሸቷን ነው ማለት ነው። ጥያቄዎቹ እንዴት ነበሩ? ያስተሳሰባችሁን አድማስ በጥልቀት እንደፈተኑ በጣም እርግጠኛ ነኝ። ይህንን የመሰሉ ፈታኝ ጥያቄዎች ከፈለጋችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ቀን።